ማፍቀር ማለት ባፈቀሩት ሰው ውስጥ የራስን ደስታ መፈለግ ነው። እኔ አሁን ደስታ አስፈለገኝ። አንተ ውስጥ ያለ ደስታ ታውቃለህ ውዴ። ሁሌ ፈላጊ መሆን ያስጠላል። መፈለግ ግን እንዴት ደስ የሚል ነገር ነው። ግን ደግሞ በፈለጉት ሰው አለመፈለግ ያማል። በእርግጥ ደስም ይላል። አንዳንድ መንገዶች እጅግ በጣም ደስ ይላሉ። መጠበቅ ደስ የሚል ነገር ነው። ለማግኘት መታተር፣ ለመፈቀር መጣር፣ ሂደቱ ጣፋጭ ነው። መንገዱ ከመድረሻ ይበልጥ የለም። ይህን ነው ሰውነታችን ሲነግረን ይኖረው። ለጋ ነፍስ የሚያስተማረችን ይህንን ሀቅ ነው። መሳሳቴን አውቃለሁ፣ ግን ስህተቴ የሚጣፍጥ ሆኖ አገኘሁት። የኔ ጀግና ወንድ፣ ለዘመናት የተዘጋ ልቤን በረገድክ። ያው ከፈትክ ለማለት ከዚህ አልፏል። እንዴት አፈቀርሽኝ አትለኝም? እንደዚህ ተብሎ አይጠየቅም እኮ። ፍቅር ድንገታዊ ነው፣ የቅጽበት ምትሃታዊ ምናምን አልልህም። እንደውም ደስ እያለኝ እነግርሃለሁ እንዴት እንደያዘኝ፣ እንዴት ያዘኝ። ይህም ሌላ የማይብራራ እንቆቅልሽ ነው፣ የህይወት ሚስጥር። አልሐምዱሊላህ ፍቅር ስለያዘኝ፣ ደስታ ስለጎበኘኝ፣ ሰላም ስለከበበኝ፣ ብርሃን በነፍሴ መስኮት ስለወጣችልኝ አልሐምዱሊላህ። ደፍርሰህ የረጋህ፣ አድፈህ የነጻህ፣ መረህ የጣፈጥክ ምርጥ ጽዋ፣ በበድን ሴትነቴ ላይ ህይወት የምትዘራ፣ ባዘነ ልቤ ላይ የደስታ ትንፋሽ የምታጋራ ድንቅ ታምር፣ ግን ለኔ ብቻ። አሰብኩህ፣ አፈቀርኩህ፣ ተመኘሁህ። ገረመህ አይደል? በእውነት እኔም ገርሞኛል። ቆይ ግን ለምን አንተስ አታፈቅረኝም? በእርግጥ እንደዚያ ይባል ይሆናል። ፍቅር ለፍቅር ተብሎ የሚመጣ ክስተት አይደለም። ነፍስ ከጨለማነት ወደ ብርሃንነት ስታልፍ የምትደርስበት ንቃት ነው። ውይ የማይመስል ነገር ተናግሬ ደግሞ ልሳሳት ነው። ብቻ እስኪ ላግዝህ። ማለቴ ምን ላድርግ? እንድታፈቅረኝ፣ እንደምትወደኝ አውቃለሁ እኮ። ትንሽ ብቻ ትንሽ የልብህን ቅርፍት ታንጻ። ይገባሃል የምልህ። ለነገሩ አንተ ምንም አይገባሃል፣ ደግሞም ይገባሃል። በመራራቅና በመምጣት መሃል እንደ ሸምበቆ የልብህን ማዕበል ንፋስ ሲያወዛውዛት እያየሁ ነው። ይህን የምትመጣበትን ያልጠራ መንገድ ስጠርግ፣ ሳጸዳ፣ አቧራ ስከናነባለሁ። ከዚህ ሁሉ ዝግ መሃል የማውቀው ነገር ቢኖር ከተፈጥሮ አየር እኩል እንደምታስፈልገኝ ነው። ሀሩር በረሃ ላይ ተጠምተህ እንደምታገኘው ውሃ። አንተ ማለት የህይወት ማይ ነህ። ስለ ሰነፍ ልቤ፣ ስለ ቆሰለው ሴትነቴ፣ አንተን በመፈለግ ለባዘኑት እግሮቼ ስትል ተለመነኝ። እባክህ ያልኖርኩትን ህይወት አስኖረኝ። አግኝቼ የማላውቀውን የደስታ ጣዕም አስጎብኘኝ። ፍቅርን እንዳጣጥም አንተ ውስጥ እንድደላደል ፍቀድልኝ። ደስታዬ ደስታህ ነው አይደል? ደስ እንዲለኝ ራስህን ስጠኝ። ራስን መስጠት እስከምን ድረስ ነው? ብቻ ትወደኛለህ አይደል? መውደድህን አጥብቀህ ውደደውና አፍቅረኝ። ራስ ወዳድ እንደሆንኩብህ አውቃለሁ። አደራ ግን አንተም እንደኔ ራስ ወዳድ እንዳትሆን እባክህ አፍቅረኝ። ደግሞ ፍቅር ይገባኛል እኮ፣ እውነት ይገባኛል። ቢሆንም አፈቅርሃለሁ።